የወልድ የሃይማኖት ልዩነት የለም። እኔ ራሴ ለጦርነት ዝግጁ ነኝ። ሀገሬን ለማንም ባንዳ ከምሰጥ ሞቴን እመርጣለሁ። እምዬ ሚኒሊክ የአባዳኛ ፈረስ እንዳይመለሱናል ድንበር እስኪደርስ ጣይቱ አድዋን መቅደላን እያየች ለጥቁር ሕዝብ ሁሉ አርአያ የሆነች በቀኝ እየመጣ ነው። ነገር ግን እኛ የኢትዮጵያ አንበሶች ዝም አላልንም ነበር። ደረታችንን ለጥይት እግራችንን ለጠጠር ሰጠን፣ አጥንታችንን ከስክሰን ደማችንን አፍሰን የሀገራችንን ዳር ድንበር እናስከብራለን። እንዴት ሊሆን ይችላል? እኛ በዘመናዊ መሳሪያ በሰለጠነ መሳሪያ እየተዋጋን እናንተ ግን በባዶ እግራችሁ እንደ እሳት ትቃጠላላችሁ። አራት ሄድን። እኛ የምንዋጋው በሰለጠነ መሳሪያ ሳይሆን ለሀገር ባለን ፍቅርና በእግዚአብሔር ረዳትነት ነው። ኢትዮጵያ የነጻነት ደሴት ሆና ትኖራለች። አድዋ ላይ የፈሰሰው ደም ለልጅ ልጆቻችን ነጻነትን አትርፏል። ክብር ለኢትዮጵያ ጀግኖች! ንጉሥ ሆይ ጠላታችንን ከፊት አንበርክከናል። እናም የሀገራችንን ባህል ፉከራ ቀረርቷችንን እናሳየዋ። ንጉሥ እውነት ብላለች። እልም ካለው ጫካ እልም ካለው ዱር እልም ካለው ጫካ